በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡራና ክቡራት እንደምን ቆያችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ። ሰላም እግዚአብሔር በሁላችሁ ላይ ይብዛላለው። እንኳን ለዘመነ ጽጌ በሰላም አደረሳችሁ። በቤተ ክርስቲያናችን ሥርዓት መሰረት ከመስከረም 26 ከዳር 5 ድረስ ዘመነ ጽጌ ተብሎ ይታወቃል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በአበባ አንዳንዴ እናቱ ቅድስት ድንግል ማርያምን በአበባ በመዓዛ በፍሬ እየተመሰለ ብዙ ምስጢር የሚገለጽበት ልዩ ሳምንት ነውና እኔም በዚህ በዘመነ ጽጌ ወይም በጽጌ ወቅት እስከ ህዳር 5 ባለው ጊዜ ልዩ ሁላችንን የምትወዱት ማህሌተ ጽጌ ይቆማል። በተለይ ሊቃውንቱ እጅግ ለየት ያለ በጣም ነፍስ ድረስ የነፍስ ምግብ የሆነውን ማህሌተ ጽጌን በቤተ ክርስቲያን ያደርሳሉ። ስለዚህ የየሳምንቱ ማህሌተ ጽጌ ደግሞ ይነገራል። የዚህ ሳምንት የመጀመሪያው ሳምንት ማህሌተ ጽጌን ነው የዛሬውን ትርጓሜውን ማሰማችሁ። በተለይ መስከረም 30 እሁድ የሚቆመው ማህሌተ ጽጌ ቃለ እግዚአብሔሩ ምንድነው የሚለውን ነው መተነተነው። በተለይ ሁላችሁም ሊቃውንቱ፣ ቀሳውስቱ፣ ዲያቆናቱ፣ ምእመናት ሁላችንም በቤተ ክርስቲያን የምናደርነንና ሌሊት ማህሌተ ጽጌውን ስንቆም ጣዕመ ዜማውንም መስማቱ እንዳለ ሆኖ ንባቡንም ምስጢሩንም ደግሞ ስናውቀው እጅግ የተለየ በበለጠ በእመቤታችን በቅድስተ ቅዱሳን በድንግል ማርያም ፍቅር ልቡናችን ይመላልና የመስከረም 30ን የማህሌተ ጽጌ ትርጓሜን አሰማቸዋለሁ። እንግዲህ እግዚአብሔር አምላካችን ምስጢሩን ጥበቡን እንዲገልጽልን ቅዱስ ፈቃዱ ይሆንልን። የመጀመሪያው ማህሌተ ጽጌ እንዲህ ይላል። ጽጌ አስተራየ ሰሪጾ ማጽሙ ለዛምሐኪ ጽጌ ለገብርኤል ምስለ ሰላሙ ወይም በይነ ሰላሙ ወበእንተዝ ማርያም ሶበ ሐወዘኒ መዓዛ ጣዕሙ ለተአምሪኪ አህሊ እሙ ማህሌተ ጽጌ ዘይሰማይ ስሙ። ይህንን እንግዲህ ታላቁ ሊቅ አባ ጽጌ ድንግል ወይም አባ ጽጌ ብርሃን ለመጀመሪያው ማህሌተ ጽጌ መነሻ አድርጎት ሁሌ በየዓመቱ ማህሌተ ጽጌ ሲጀመር የመጀመሪያው የምስጋና ማህሌት ሆኖ ይቀርባል ማለት ነው። ወደ አማርኛ ስንመልሰው ከገብርኤል ሰላምታው ጋራ በአበባ እጅ ከነሳች ሰው አጽም ውስጥ አበባ ወጥቶ ታየ። ስለዚህም ድንግል ማርያም ሆይ የጣዕሙ መዓዛ ደስ ባሰኘን ጊዜ የጌታ እናቱ መጠሪያው ማህሌተ ጽጌ ለሚባል ተአምርሽ ምስጋናን አቀርባለሁ ይላል። ይሄ እንግዲህ ታላቁ ሊቅ አባ ጽጌ ድንግል ልዩ ምስጋና ያቀረበበት ክፍሉ ነው እና ይሄን ምስጋና ስንሰማ እንግዲህ በጣም ይገርመናል። ወይም ቅዱስ ገብርኤል ያበሰራትን ሰላምታውን ወይም ያመሰገናትን ያቀረበላትን ውዳሴ በሰላመ ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ ብሎ ምስጋናን ከሚያቀርብልሽ ሰው አጽም አበባ በቅሎ ታየ በማለት ነው ልዩ ምስጋናውን የሚጀምረው። ይሄ እንግዲህ አንድ ትልቅ ታሪክ ነው። ይኸውም የቅድስት ድንግል ማርያም ወዳጅ የነበረ አንድ ሰው ነበረ። በዚህ ዓለም ሀብትና ንብረት ሳይሆን በሰማያዊ ሀብት የበለጸገ ነበረ። ዕለት ዕለት እመቤታችንን ያመሰግን ነበር። በተለይ የመልአኩ የቅዱስ ገብርኤልን ሰላምታ ካንደበቱ አይለየውም ነበረ። ሲሄድም ሲቀመጥም ሲነሳም በጉዞም ሳለ በሰላመ ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያለ ዕለት ዕለት ሰላምታዋን ያደርስ ነበረ። ይህን ሰዎች በሐሰት ከሰውት የሞት ፍርድ ተፈረደበት እና ፍርዱም በስቅላት ነበረ። የስቅላት ፍርድ ተፈርዶበት ነፍሱ ከስጋው እስክትለይ ድረስ እሱ ግን የእመቤታችንን ሰላምቷን በዚህ የመከራ ሰዓት ሳለ እንኳን አላቆመም ነበረ። ነፍሱም ከስጋው የተለየው የመልአኩን ሰላምታ እየጸለየ ነው። እመቤቴ ማርያም ሆይ በመልአኩ ሰላምታ ሰላም እልሻለሁ እያለ ነፍሱ ከስጋው ተለየሽ ማለት ነው። ይሄ እንግዲህ ታላቅ የእመቤታችን ወዳጅ የሆነ ሰው በዚህ መልኩ ነፍሱ ከስጋው ከተለየሽ በኋላ ካረፈም በኋላ በዚያች ሀገር ላለው ኤጲስቆጶስ ቅድስት ድንግል ማርያም ተገልጣ በክብር እንዲቀብረው አዘዘችው። ከዚህ በኋላ የከበረ ስጋውን ወስዶ በክርስቲያኖች መቃብር በክብር አኖረው። በጣም በሚገርም መልኩ በአራተኛው ቀን ከመቃብሩ ላይ ትልቅ ተአምር ታየ። ይኸውም ተአምር ምንድነው? እጅግ የምታምር ለየት ያለች አበባ ከመቃብሩ ላይ ነው የበቀለችው። በተለይ ቁመቷ ወደ 1 ክንድ ይጠጋል። ቅጠሏ በጣም የለመለመ ነው። መልኳ እጅግ ያማረ ነው።
አበቦቿ ደግሞ በጣም እንደ ብር ነጭ የሆኑ ነበሩ። ቅጠሉ ላይና በተለይ ቅጠሉ ላይ ወርቃማ በሆነ ቀለም የቅድስት ድንግል ማርያም ሰላምታ ተጽፎበት ይታይ ነበረ። መልአኩ ባመሰገናት ምስጋና ይሄ ሰው ያመሰገናት ነበረና ወርቅ በመሰለ ቀለም የእመቤታችን የቅድስት ድንግል ማርያም ሰላምታዋ ይልቁኑ ቅዱስ ገብርኤል ያቀረበላት ሰላምታ ተቀርጾ ታየ እና በተደረገው ተአምር ቀሳውስቱ ዲያቆናቱ ተደነቁ፣ ለኤጲስቆጶሱ ነገሩ። ኤጲስቆጶሱም በመጣ ጊዜ ተአምሩን አይቶ በማድነቅ መቃብሩ ይቆፈር ዘንድ አዘዘ። ስሯ ከየት ነው የመጣችው ለማለት እንግዲህ እንጨቱ ከየት እንደመጣች ስሯን ይቆፍሩ ዘንድ ባዘዛቸውና እነሱም በቆፈሩት ጊዜ ከአጽሙ ላይ መነሻዋ እንደሆነ አገኙትና በጣም ይገርማል። ለዚህ ነው ጽጌ አስተራየ ሰሪጾ ማጽሙ ለዘአምሐኪ ጽጌ ለገብርኤል በይነ ሰላሙ ወይም ምስለ ሰላሙ በማለት ሊቁ ያደነቀው ማለት ነው። ስለዚህ የቅዱስ ገብርኤልን ሰላምታ ከሚጸልየው ሰው አጽም ላይ ጽጌረዳ አበባ በቅሎ ታየ አለና ወበእንተዝ ማርያም ሶበሃወ ዘኒ መዓዛ ጣዕሙ ለተአምርኪ አሐሊሙ ማሕሌተ ጽጌ ዘይሰመይ ስሙ። ስለዚህ ነገር ድንግል ማርያም ሆይ የጣዕሙ መዓዛ ደስ ባሰኘኝ ጊዜ የጌታ እናቱ እሙ መጠሪያው ማሕሌተ ጽጌ ለሚባል ተአምርሽ እኔም ምስጋና አቀርባለሁ በማለት አባ ጽጌ ድንግል ይሄንን ወይም አባ ጽጌ ብርሃን ይሉታል ይሄንን ነገር ተናገረ። እንግዲህ ከአጽሙ ላይ አበባ በቅሎ ከታየ እኔም ደግሞ ማሕሌተ ጽጌ በሚባለው የአበባ ማሕሌት በሚባለው በዚህ ምስጋና ጣዕሙ ደስ ስለሚያሰኝ ለዚህ ተአምርሽ ምስጋናን የጌታ እናቷ አቀርባለሁ በማለት ለእመቤታችን ምስጋናውን ያቀርባል። እንግዲህ የማሕሌተ ጽጌ ድርሰት መነሻው እንዴት ነው ቢባል ይህ አባ ጽጌ ድንግል ወይም አባ ጽጌ ብርሃን ይሉታል እንደ ቅዱስ ጳውሎስ ነው ሕይወቱ። ቅዱስ ጳውሎስ ቀድሞ በብሉይ ኪዳን እምነት የነበረ ይልቁኑ ይሁዲ የነበረ ክርስቲያኖችን ያሳድድ የነበረ ነው። አባ ጽጌ ድንግልም ክርስትና ጥምቀት አልተጠመቀም ነበረ። የብሉይ ኪዳን ትርጓሜ ተምሯል። እምነቱም ደግሞ ይሁዲነት ነበረ። ከዕለታት ባንዳቸው ከባልንጀራው ጋር በሚሄዱበት ጊዜ አንድ እጅግ ደስ የምታሰኝ የቅድስት ድንግል ማርያምን ስዕል ይመለከታሉ እና ማውራት ጀመሩ። እንግዲህ የእመቤታችን ስዕል የተለየች ናት። አባ ጽጌ ድንግል ይኸው ደራሲ በሌላው ምዕራፉ ላይ ምን ብሏል? ስዕልኪ ጽጌተ ላህይ ዘከመዝት የእድም በዓለም እፎ የሴኒ በሰማይ ለሃየ ገጽኪ ማርያም። ማርያም ስዕልሽ በዓለም ላይ እንዲህ ወዝን ያበበች ስዕልሽ በዓለም ላይ እንዲህ የምታምር ከሆነ በሰማይ ያለው ደግሞ ክብርሽ የመልክሽ ደም ግባት ምን ያምር በማለት ያደንቃታልና እችን ስዕል ጓደኛው ባየ ጊዜ እቺ የክርስቲያኖች ስዕል ናት ብሎ የቅድስት ድንግል ማርያምን ስዕል በያዘው በትር በድፍረት መታት። እንግዲህ ታቦተ ጽዮንን በመጽሐፍ ቅዱስ ላይ ኦዛ ሲነካት ተቀስፎ እንደወደቀ እንደሞተ መጽሐፍ ቅዱስ እንደሚናገር ይህም ሰው ተቀሰፈ፣ ባደረገው ከፍተኛ ኃጢአት ሞተ። በዚህ ጊዜ በጣም በሚደነግጥበት ጊዜ መላእክት ተገልጠው ወደ ደብረ ብስራት በተለይ የታላቁ ጻድቅ አባ ዜና ማርቆስ ገዳም እንዳለና ከአባ ዜና ማርቆስ ጋር ደግሞ ይህ ሰው እንዲገናኝ መላእክት በተለይ ቅዱስ ሩፋኤል ነው ይነግረዋል። በዚህ ጊዜ ከአባ ዜና ማርቆስ ጋር ተገናኘ። እሳቸው ደግሞ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ያስተምሩ ነበረ። ተወጽ በትር ምስር ወእሴ ወያረግ ጽጌ እምኔሃ ከእሴ ስር በትር ትወጣለች ከሷም አበባ ይወጣል የሚለው ያስተምሩ ነበረ። እንግዲህ ኢሳይያስ ከእሴ ዘር ወይም ከዳዊት ትውልድ በትር የተባለች ቅድስት ድንግል ማርያም እንደምትወጣ እንደምትገኝ ከሷ ደግሞ አበባ የተባለ ኢየሱስ ክርስቶስ እንደሚወለድ ተገልጾለት የተናገረው ትንቢት ነው። ይህም በሚያስተምሩበት ጊዜ ልቡ ተነካ። ከዛ በኋላ ስለ ስዕሏ ተአምር ነገራቸው። አባ ዜና ማርቆስም ከሱ ጋራ ስዕሏ ወዳለችበት ቢሄዱ መላእክት ዙሪያዋን ክንፋቸውን ጋርደው አገኟት። ከዚህ በኋላ በክብር ወደ ደብረ ብስራት ወሰዷት። በዚህ ጊዜ አባ ጽጌ ድንግልን ማስተማር ስላለባቸው ሐዲስ ኪዳንን አስተማሩት። በደንብ ከተረዳ በኋላ የወልደ እግዚአብሔር የክርስቶስን ሰው መሆን ዓለምን የማዳኑን ምስጢር ከተረዳ በኋላ አምኖ ተጠመቀ። የክርስትና ስሙን ጽጌ ድንግል ወይም ጽጌ ብርሃን ብለው ሰየሙት። እንግዲህ ሐዲስ ኪዳን ከተማረ በኋላ ከአባ ገብረ ማርያም ዘደብረ ሐንታ ከሐንታው መምህር አባ
ገብረ ማርያም ጋራ በመሆን አብረው ማህሌተ ጽጌን በ150 መዝሙረ ዳዊት መዝሙር 150 መዝሙራት ነው ያሉት። ልክ በዛው ቁጥር 150 የእመቤታችን ምስጋና በሁሉም የአበባ ምስጢር ያለበትን አካተው ደረሱ። ከደረሱ በኋላ 1 ዓመት ደብረ ብስራት ያደርሱ ነበረ። አብረው ማህሌተ ጽጌን ይቆሙ ነበረ። 1 ዓመት ደግሞ ወደ ደብረ ሐንታ በመሄድ ከአባ ገብረ ማርያም ጋራ አብረው ያደርሱ ነበረ እና እመቤታችንም እየተገለጠች ትባርካቸው ነበር ይላል። እመቤታችን ትባርካቸው ነበረ። ከማህሌቱ ብዛት የተነሳ ወዛቸው በሚንጸፈጸፍበት ጊዜ ቅድስት ድንግል ማርያም ተገልጻ ተጠርግላቸው ነበረ። በብርሃን መጎናጸፊያና ኃይልን ያገኙ ነበር ይላል። በተለይ ደግሞ ዛሬ እንዘ ተሐቅፍዮ ለሕፃንኪ በሚባልበት ሰዓት የእመቤታችን ስዕለ ማርያም እንደሚወጣ ሁሉ በተመሳሳይ መልኩ አባ ዜና ማርቆስ የአቡነ ማቴዎስ ያመጧትን ያችን ስዕል ያጥኑ ነበረ። ስለዚህ እነዚህ ሁለቱ ሊቃውንት በተለይ አባ ጽጌ ድንግልና አባ ገብረ ማርያም የሐንታው መምህር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን 150 መዝሙረ ዳዊትን ደርሰው አመስግነዋታልና ምን አሉ? ጽጌ አስተራየ ሰሪጾ ማጽሙ ለዛምሐኪ ጽጌ ለገብርኤል በይነ ሰላሙ ምስለ ሰላሙ ወበእንተዝ ማርያም ሶባሃወ ዘኒ መዓዛ ጣዕሙ ለተአምርኪ አህሊሙ ማህሌተ ጽጌ ዘይሰማይ ስሙ በማለት ይሄ እንግዲህ የመጀመሪያውን የማህሌተ ጽጌ ምስጋና አቅርበውላታል። ስለዚህ ክቡራን ኦርቶዶክሳውያን ማህሌተ ጽጌን በምትቆሙበት ጊዜ ይህን ምስጢር አውቃችሁ እንድትቆሙ አደራ እላችኋለሁ። ማህሌቱን በደንብ አድርጋችሁ እንድትቆሙ ምስጢሩንም በማሰብ ከዛ ሰላምታዋን ከሚጸልይ ሰው አጽም እንደዚህ አይነት ያማረ ጽጌረዳ አበባ በቅሎ ከተገኘ ከኛም ካንደበታችን የሚወጣውን ምስጋና እንደ አበባ አድርጋ ቅድስት ድንግል እንድትቀበልልን መልካም ስጦታ አድርገን እንድናቀርብ ይሄ የመጀመሪያው ምስጋና ነው። በመቀጠል ያለው ምስጋና ሁላችሁ የምትወዱት በየሳምንቱ የሚደርሰው እንዘ ተሐቅፍዮ ለሕፃንኪ የሚለው ልዩ የሆነ የማህሌተ ጽጌ ምስጋና ነው። ምን ይላል? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይሕ አመቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ነይ ርግቤ ተናዘዝኒ እምላህ ወነይ ሰናይቴ ምስለ ገብርኤል እሱ ወሚካኤል ከማኪ ርህሩህ። ወደ አማርኛ እንመልሰዋለንና በደንብ አድርጋችሁ ስሙ፣ አድምጡ። ምን ያህል ልዩ ምስጋና እንደሆነ በዛውም ትረዱታላችሁ ብዬ አምናለሁ። ወደ አማርኛ ስንመልሰው ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በተአምርና በንጽህና ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ ከለቅሶ ታረጋግኝ ዘንድ ነይ መልካማዬ ሆይ ደስ ካለው ከገብርኤልና እንዳንቺ ርህሩህ ከሆነው ከሚካኤል ጋር ነው የሚል ልዩ ምስጋናን ነው እንግዲህ አባ ጽጌ ድንግል ያቀረበላት ለቅድስት ድንግል ማርያም። በጣም የሚገርም ነው። ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ ይላል። እንግዲህ ልጇ ኢየሱስ ክርስቶስን በነጭም በቀይም አበባ መስሎታል። እንግዲህ ብዙ አይነት አበቦች አሉ እንደሚታወቀው። እንግዲህ ሊቁ ግን ምን አለ? በነጭ አበባ በቀይ አበባ መስሎ ሁለቱን ቀለማት ለምን መረጣቸው ሲባል በሶሎሞን መኃልይ ላይ ምን ይላል? ወልድ ሆየ ጻዕዳ ወቀይሕ፣ ወልድ ወንድሜ ቀይም ነጭም ነው ይላል። ሊቁ ሲተረጉሞ ወልድ ሆየ ጻዕዳ በመለኮቱ ወቀይሕ በትስብእቱ፣ ፍጹም አምላክ ነውና በነጭ ተመሰለ፣ ስጋን ተዋህዷልና ፍጹም ሰው ነውና በቀይ ተመስሏል። ስለዚህ ፍጹም አምላክ ፍጹም ሰው የሆነ ልጅሽን ታቅፈሽ በተአምር ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ ከለቅሶ ታረጋጊኝ ዘንድ ነይ መልካማዬ ሆይ ደስ ካለው ከገብርኤልና እንዳንቺ ርህሩህ ከሆነው ከሚካኤል ጋር ነይ በማለት ድንግልን ያወድሳታል። ዕለተ ተአምር ያላት እንግዲህ ነጭም ቀይም ፍጹም አምላክ ፍጹም ሰው የሆነ ጌታን ታቅፋ በ40 ቀን ወደ ቤተ መቅደስ መግባቷን ሲያመለክት ነው። በተለይ ሉቃስ 2 ላይ እንደተጻፈ ሉቃስ 2 ከ27 እስከ 35 እመቤታችን ጌታን በ40 ቀኑ እንደ ኦሪቱ ስርዓት እጉለ ርግብ ዘውገ ማይነቅ ዮሐንስ ግልገል ርግብ ይዘው ወደ ቤተ መቅደስ በገቡ ጊዜ ትልቅ ምስጢር ተከናውኗል። ትልቅም ተአምር ተፈጽሟል። ዕለተ ተአምር ይለዋል። ይኸውም አረጋዊው ስምዖን ታድሷል ይላሉ ሊቃውንት አባቶቻችን ሲያስተምሩ። ይህ ስምዖን እንግዲህ በጣም እድሜው ረጅም ዘመን በቤተ መቅደስ ይኖር እንደነበረ የቤተ ክርስቲያን መጻሕፍት ያስረዳሉ። በተለይ ይህ ስምዖን መጻሕፍተ ብሉያትን
ከዕብራይስጥ ወደ ግሪክ ከተረጎሙ ከሰባ ሊቃውንት መካከል ወይም ከሰባ ሊቃናት መካከል አንዱ ነው። ከክርስቶስ ልደት በፊት በተለይ በጥሊሞስ ጥበብን በጣም ይፈልግ ነበረ። ብዙ ቋንቋ ያውቅ ነበረና ብዙ ጥበቦች አወቅኩኝ ምን ይቀረኛል ብሎ ሲናገር እንዴ መጻሕፍተ ብሉያት የተባሉ በዕብራይስጥ ቋንቋ የተጻፉ መጻሕፍት አሉልህ እነሱን ለምንድን ነው ወደ ግሪክ ቋንቋ ወደ ጽር ቋንቋ ማታስተረጉመው አሉት። መጻሕፍቶቹንም ጸሐፍቶቹንም ስደዱልኝ ብሎ ወደ 72 ሊቃውንት ወደ ጽር ጉዞ አደረጉ። ሁለቱ መንገድ ላይ ሞተዋል፣ 70 ደርሰዋል። ሁለት አድርጎ 35 ድንኳን አሰርቶ በሁለት አድርጎ አስቀምጦ የሚላላካቸው አንዳንድ ብላቴና ለእያንዳንዳቸው ሰጥቷቸዋል። እና እነዚህ ሊቃውንት የብሉይ ኪዳን መጻሕፍትን ከዕብራይስጥ ወደ ግሪክ ሲተረጉሙ ስምዖን የደረሰው የኢሳይያስ መጽሐፍ ነበረ። ስለዚህ ኢሳይያስ 7:14 ላይ ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል ትጸንሳለች ወልድንም ትወልዳለች ስሙንም አማኑኤል ትለዋለች የሚለው ላይ ሲደርስ እንግዲህ ድንግል ትጸንሳለች ትወልዳለች የሚለው በጣም የረቀቀ ነው። ታይቶም ተሰምቶም አይታወቅም ድንግል በድንግልና ጸንሳ መውለዷ። ስለዚህ እነዚህ ደግሞ ጽራውያን ናቸው፣ እንዴት ግራ ሊገባቸው ይችላል ብሎ በማሰብ ድንግል የሚለውን ፍቆ ወለት ሴት ልጅ ብሎ ጽፎ ተረጎመ። ያን ጊዜ መልአከ እግዚአብሔር ወለት ሴት ልጅ ብሎ ለውጦ የጻፈውን ፍቆበት ድንግል ብሎ ጽፎበት አገኘ። አሁንም ደግሞ እንደገና ማን ነው ይሄን ያደረገው ብሎ አሁንም ስምዖን ድንግል የሚለውን ፋቀና ወለት ብሎ ጨመረ። አሁንም መልአኩ እንደገና ወለት የሚለውን ወይም ሴት ልጅ የሚለውን ፋቀና ድንግል ብሎ ጻፈ። አሁንም በሶስተኛው ፍቃለው ሲል ይትመውዝ ዘእንበለ ትራይ መሲሁ ለእግዚአብሔር፣ መሲሁ ወልደ እግዚአብሔር ክርስቶስን ሳታይ አትሞትም የሚል ቃለ እግዚአብሔር ሰማ። ከዚህ በኋላ እንግዲህ ለረጅም ዓመታት በቤተ መቅደስ እንደው 500 ዘመን ቆይቷል ይላሉ ሊቃውንትና ያን ቀን እንግዲህ መሲሁ ወልደ እግዚአብሔር ከቅድስት ድንግል ተወልዶ ነጭም ቀይም የተባለ አበባ ብሎ ሊቁ እንደጠቀሰው ቅድስት ድንግል ማርያም አቅፋው አዝላው ወደ ቤተ መቅደስ በሄደች ጊዜ መንፈስ ቅዱስ አነሳስቶ ስምዖን አረጋዊ በቤተ መቅደስ እንዲገኝ አደረገ። ሲጠባበቀው የኖረው መሲሁ ወልደ እግዚአብሔር ክርስቶስን ነበረና በክንዱ ታቅፎ አመሰገነው። ምስጋናው ሉቃስ 2 ላይ ያለ ይእዜ ትስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ፣ አቤቱ እንዳዘዝክ ባሪያህን ታሰናብተው ዘንድ ለምንሃለው በማለት ሞቱን ለምኗል። ምክንያቱም ታድሷል፣ ኃይልን አግኝቷል እና ኃይልን አግኝቷል። በዕለተ ተአምር በቃ ተአምራዊ ዕለት ናት። እንደገና ታድሷል። ግን እሱ ምን አለ? ልኑር ልቆይ አላለም። በቃ አይኖቼ ማዳንህን አይተዋልና ባሪያህን እንደወደድ ካሰናብተው በማለት በዕለቱ አርፏል። ስለዚህ ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በተአምር ዕለት ዕለተ ንጽ ወተአምር በተባለሽ በዚች በ40ኛው ቀን ወደ ቤተ መቅደስ በገባሽ ጊዜ ነይ ርግቤ ትናዘዝኒ እምላ፣ ርግቤ ሆይ ከሐዘን ከልቅሶ ታረጋጊኝ ዘንድ ነይ። ስምዖን እንግዲህ 500 ዓመት ሙሉ ደጅ ጠንቶ ይጠባበቅ እንደነበረ፣ በሐዘን ሆኖ ይጠባበቅ እንደነበረ፣ በተስፋ ሆኖ ይጠባበቅ እንደነበረ ርግቤ እኔንም ርግበ ኖህ ድንግል ማርያም፣ ርግበ ዳዊት ድንግል ማርያም፣ ርግበ ሰሎሞን ድንግል ማርያም ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ በማለት ሊቁ ይማጸናታል። ቅድስት ድንግል ማርያም በኖህ ርግብ ትመሰላለች። በኦሪት ዘፍጥረት ምዕራፍ 8 ቁጥር 11 ላይ እንደምናነበው የኖህ ርግብ የጥፋት ውሃ መጉደሉን፣ የጥፋት ውሃ ማብቃቱን፣ የጥፋት ውሃ መገታቱን ለማብሰር ወደ ኖህ የዘይት ቅርንጫፍ ወይም የወይራ ቅርንጫፍ በአፏ ይዛ ሄዳ ሐጸ መያህ ነትገ መያህ የጥፋት ውሃ ተገታ የሚለውን የምስራቹን መልእክት በአፏ በያዘችው የወይራ ቀንበጥ አሳይታለች። በተመሳሳይ መልኩ ቅድስት ድንግል ማርያምም ዕፀ ሕይወት የተባለ ኢየሱስ ክርስቶስን በቤተልሔም ወልዳ ሐጸመ ኃጢአት ነትገማ የመርገም ባህር ተገታ፣ የኃጢአት ባህር ቆመ በማለት ዓመተ ፍዳ ዓመተ ኩነኔ አክትሞ ዓመተ ምሕረት መተካቱን በቤተልሔም አብስራለችና ርግበ ኖህ ትባላለች። ስለዚህ ሊቁ ምን አለ? ርግቤ ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ ይላታል። እንደገና ቅድስት ድንግል ማርያም በርግበ ዳዊት ትመሰላለች። ርግበ ዳዊት በመዝሙር 67 ቁጥር 13 ላይ በርስቶች መካከል ብታድሩ ይላል ክነፈ ርግብ በብሩር ዘግቡር፣ በብር የተሰራች የርግብ ክንፍ ይላታል ድንግል ማርያምን።
ንጽህናዋን ቅድስናዋን በብር ይመስለዋል። ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቡናን ገንዘብ አድርጋለችና ክነፈ ርግብ በብሩር ዘግቦር ካለ በኋላ ወገበዋቲ ሃኒ በሐመልማለ ወርቅ ወገቧም በወርቅ አመልማሎ የተሸለሙ ይላታልና ወገበ ልቡኗ የልቡኗ ወገብ ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ የሚለውን የቅዱስ ገብርኤልን ሰላምታ በመስማት የጸና ነውና ርግበ ዳዊት ትባላለች። ስለዚህ ሊቁ ምን አለ? ርግበ ዳዊት ርግበ ኖህ ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ ይላታል። እንደገና ርግበ ሰሎሞን ትባላለች። ርግበ ሰሎሞን በመኃልየ 6 ከቁጥር 8 እስከ 10 ምናነበው ነው። አዋልድን ለአልቦን ሁልቁ ይላል። ስፍር ቁጥር የሌላቸው ቆነጃጅት አሉ ይላል። ካለ በኋላ አሃቲ የቲ ምን ይሆን ርግቤ ፍጽምት፣ ከነዚህ መካከል ግን ፍጽምት የሆነች ርግቤ አንዲት ናት ይላል። አሃቲ የቲ ለእማ ለእናቷም አንዲት ናት። ወሪት የቲ ለእንተ ወለደታ ለወለደቻትም የተመረጠች ናት ይላል። እንግዲህ ስፍር ቁጥር የሌላቸው ምእመናን ሲኖሩ ርግብ መደምደሚያ ለአምላክ እናትነት የተመረጠች አንዲቱ ርግብ ቅድስት ድንግል መሆኗን መሰከረ። ለእናቷ አንዲት ናት በማለት ለእናቷ ለሐና አንድ መሆኗን ለወለደቻት ለሐና የተመረጠች መሆኗን ሰሎሞን መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ተናግሯልና ኔ ርግቤ ትናዘዘኒ እምላህ ርግቤ ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ ካለ በኋላ ወኔ ሰናይቴ ምስለ ገብርኤል ፍሱህ ወሚካኤል ከማኪ ርህሩህ። ስትመጪ ግን ብቻሽን አትምጪ መልካማዬ ሆይ እመቤታችን መልካማ ርግብ ናትና ስትመጪ ግን ደስ ካለው ከደስተኛው ከገብርኤልና እንዳንቺ ርህሩህ ከሆነው ከሚካኤል ጋር ነይ በማለት ደግሞ ሚካኤልና ገብርኤልን አስከትላ እንድትመጣ ሊቁ ይማጸናታል። ለቅዱስ ገብርኤል ደስታን ቀጸለለት፣ ለቅዱስ ሚካኤል ደግሞ ርህራሄን ቀጸለለት ሊቁ። ለምንድን ነው ብለን ስንመረምር ቅዱስ ገብርኤል ብዙ ጊዜ የደስታ ምስራችን ይዞ የሚመጣ መልአክ ነውና ፍሱሃ ገጽ ነው። በቃ ቅዱስ ኤፍሬምን በውዳሴ ማርያም አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍሱሃ ገጽ ሰበከ ለነ ልደተ እግዚእ ዘመጽአ ኀቤነ በማለት ያመሰግነዋል። ደስ ያለ ባለምስራቹ ቅዱስ ገብርኤል ላንተ የተሰጠ ክብር ፍጹም ነው። ሰበከ ለነ ልደተ እግዚእ ዘመጽአ ኀቤነ ወደኛ የመጣን የጌታ ልደት ለድንግል ነገርሃት በማለት ይናገራልና ፍሱሃ ገጽ ስለሆነ ደስተኛ ከሆነ ከገብርኤል ጋር ይላል። አስቀድሞ ደስታን ለዘካርያስ ነግሮታል። በተለይ የሉቃስ ወንጌል ምዕራፍ 1 ላይ እንደምናነበው ዮሐንስን በመውለድህ ደስታ ሐሴት ይሆንልሃል ወብዙሃን ይትፈስሑ በልደቱ በመወለዱ ብዙዎች ደስ ይላቸዋል በማለት የደስታን ነገር ለዘካርያስ አብስሯል። ቀጠልና ለእመቤታችን ደግሞ መጀመሪያ ተገልጾ ተፈስሒ ፍስሕት ኦ ምልዕተ ጸጋ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ በማለት ደስታን አብስሯታል። እንደገና ደግሞ ለእረኞች ተገልጦ በሉቃስ ወንጌል ምዕራፍ 2 ላይ እንደምታነቡት ወነዋ ተወልደ ለክሙ እግዚእ ወመድኅን ዘይከውን ፍስሐ ለኩሉ ዓለም ሁሉ ደስታ የሚሆን ይላቸዋል። እነሆ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል በማለት ለዓለም ሁሉ ደስታ የሚሆንን የጌታን መወለድ ለእረኞች በደስታ ሆኖ አብስሯልና ስትመጪ ያለ መልካማዬ ስትመጪ ደስ ካለው ከደስተኛው ከገብርኤልና ወሚካኤል ከማኪ ርህሩህ እንዳንቺ ርህሩህ ከሆነው ከሚካኤል ጋር ነይ ይላታል። እና ርህራሄን ለሚካኤል ይቀጽላል። ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፋን አብስት ተራርቶ የጠበቀ ይደግ መልአክን ከርህራሄ ጋር ያገናኘዋል። ምክንያቱም በቅዳሴያችን ላይ ተውህቦ ምህረት ለሚካኤል እንላለን። ሁልጊዜ ለሚካኤል መራራት ሀብት ተሰጠው፣ የመራራት ሀብት ተሰጠው እንላለንና ርህሩህ መልአክ ነው። እንደውም ሊቁ ምን ይላል? አልቦ ዘይት ማሰለከ በልማደ ምህረት ወሳሂል እንበለ ባሕቲታ እህትከ ማርያም ድንግል። በርህራሄ ወገን ከፍጡራን ወገን ከእህትህ ከድንግል ማርያም በቀር አንተን የሚመስል የለም እያለ ቅዱስ ሚካኤልን ያደንቀዋልና ለዚህ ነው አባ ጽጌ ድንግል እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይሕ አመቤተ መቅደስ ቦይኪ በዕለተ ተአምር ወንጽሕ ነይ ርግቤ ትናዘዝኒ እምላህ ወነይ ሰናይቴ ምስለ ገብርኤል ፍሱህ ወሚካኤል ከማኪ ርህሩህ በማለት እመቤታችን ቅድስት ድንግል ማርያምን ያወደሳት። በዚህ ውዳሴ በዚህ ምስጋና ደግሞ እኛም በቤተ መቅደስ ተገኝተን እመቤታችንን ስናመሰግን ስዕለ ማርያም ወጥቶ ካህናት ማይጠንታቸውን ይዘው
ያው ልዩ የሆነ ስርዓት ሌሊት በቤተ መቅደስ ይፈጸማል። እመቤታችን ቅድስት ድንግል ማርያምም ማህሌት የቆሙ ልጆቿን ሁሉ የምትባርክበት በመሆኑ እንቅልፍ የለንም። ሁላችንም በቤተ መቅደስ ተገኝተን ይሄ ልዩ ምስጋና እስኪፈጸም ድረስ እንድናደርሰው አደራ ላለሁ። ሌላው የመስከረም 33ኛው ማህሌተ ጽጌ ሰዊተ ስርናዩ ለታዲዮስ የሚል ነው። በዚህ ዕለት የተመረጠበት ምክንያት ሐዋርያው የቅዱስ ማርቆስን በዓል እንደሆነ ታውቃላችሁ። ወርሃዊ በዓሉ መስከረም 30 ነው። ስለዚህ ሐዋርያት መነሳት ስላለባቸው የሐዋርያት ጋራ የሚገናኝ ማህሌተ ጽጌ በዚህ ዕለት ተቁሟል ማለት ነው። ቃለ እግዚአብሔሩ ምን ይላል? ሰዊተ ስርናዩ ለታዲዮስ ወለበርተሎሜዎስ ወይኑ እንተ ጸገይኪ አስካለ በዕለተ ተከለኪ እደ የማኑ ማርያም ለጴጥሮስ ጽላሎቱ ወለጳውሎስ ሰበኑ ብኪ ምውታን ሕያዋነ ኮኑ ወሐዋርያት መላእክተ በሰማይ ኮነኑ። እንግዲህ ወደ አማርኛ ስንተረጉመው የታዲዮስ የስንዴ እሸት የቀኝ እጁ በተከለሽ ጊዜ የወይን ዘለላን ያበብሽ የበርተሎሜዎስ ወይኑ የጴጥሮስ ጥላው የጳውሎስ ልብስ ማርያም ሆይ በአንቺ የሞቱት ሕያዋን ሆኑ ሐዋርያትም መላእክትን በሰማይ ገዙ የሚል ልዩ ምስጋና ነው እንግዲህ የቀረበው። ይሄ በጣም የሚገርም ነው። የሐዋርያው የታዲዮስ በረከቱ ይደርብን። በዓለ ዕረፍቱ ሐምሌ 2 ነው መታሰቢያው። እንግዲህ ሀገረ ስብከቱም ሶሪያ ነው። ቅዱስ ታዲዮስን በጣም ያከብሩታል በሶሪያ ሀገር። እንግዲህ ቅዱስ ታዲዮስ ሶሪያ ለስብከተ ወንጌል ከቅዱስ ጴጥሮስ ጋር በሚሄድበት ጊዜ ወደ ሀገሩ ሲቀርቡ አንድ ገበሬ ሲያርስ አገኙትና የሚበላ ነገር እንዲሰጣቸው ጠየቁት። እርሱም ምንም የሚበላ ነገር የለኝም፣ ነገር ግን ከቤት የምትበሉትን እስካመጣላችሁ ድረስ ከነዚህ ከተጠመዱ በሬዎች ጋር ቆዩኝ ብሏቸው ያው ወደ ቤቱ ሄደ። ያን ጊዜ ቅዱስ ጴጥሮስ እንግዲህ የተጠመዱ በሬዎችን ዝም ብሎ ማየት አይገባም ሲል ቅዱስ ታዲዮስ እርፉን ተቀብሎ ማረስ ጀመረ። ያን ጊዜ ጴጥሮስ ደግሞ የስንዴውን ዘር አንስቶ ጌታ ኢየሱስ ክርስቶስ ሆይ በረከት በዚህ እርሻ ላይ ትውረድ ሲል ታዲዮስን ትኩን በረከተ ምድር ውስተ ዝንቱ ገራይት የምድር በረከት በዚህ እርሻ ውስጥ ትሁን አለ። ወዲያው በሚገርም መልኩ በግብር አምላካዊ ወዲያውኑ ዘሩ በቅሎ የስንዴ እሸት ሆኖ ታየ እና ገበሬው ሲመጣ በጣም የተደረገውን ተአምራት ባየ ጊዜ መሬት ላይ ወደቀ፣ አደነቀ። ከቤተሰቡ ጋር አምኖ ተጠመቀ። እነሱም ወደ ሶሪያ ሀገር ገብተው ነገረ ስጋዌን አስተምረው አሳመኗቸው፣ አጠመቋቸው። ቅዱስ ስጋውን ክቡር ደሙን አቀብለዋቸዋል ለሶሪያ ላሉት ለመጀመሪያ አማኞች ማለት ነው። ስለዚህ እንግዲህ የታዲዮስ የስንዴ እሸት ማለቱ ቅድስት ድንግል ማርያምም ቅዱስ ስጋውን ከስንዴ ወይም ከስርናይ በሚገኝ በአምሳለ ህብስት የሰጠን ኢየሱስ ክርስቶስን በእህቱም ድንግልና ጸንሳ በእህቱም ድንግልና የወለደች በመሆኗ የታዲዮስ የስንዴው ዘለላ ማለት ያመሰግናታል። ሌላው በሚገርም መልኩ አባ ጊዮርጊስም በመዓዛ ቅዳሴው ላይ ምን ይላታል? ሰዊተ ስርናዩ ለብፁዕ ታዲዮስ ንዑድ ክቡር የሆነ የታዲዮስ የስንዴው እሸት ማርያም ሆይ በረድኤት ነይ በማለት ያመሰግናታልና ምስጢሩ ይሄ ነው። ሰዊተ ስርናዩ ለታዲዮስ ያሰኛል። ቀጥሎ ደግሞ ወለበርተሎሜዎስ ወይኑ እንተ ጸገይኪ አስካለ በዕለተ ተከለኪ ደየማኑ የቀኝ እጁ በተከለሽ ጊዜ የወይን ዘለላን ያበብሽ የበርተሎሜዎስ ወይኑ ማለቱ ያው ከ12 ሐዋርያት ነው ቁጥሩ። በርተሎሜዎስ ያስተምር ዘንድ እልዋህ ወደሚባል ሀገር ነው እጣው የደረሰው። ያን ጊዜ ከቅዱስ ጴጥሮስ ጋር ሄደ። ቅዱስ ጴጥሮስ ደግሞ ወንጌል ይስፋፋ ዘንድ ልክ እንደ ሎሌ ነው በርተሎሜዎስን የሸጠው። ምክንያቱም አውቀው ነው ወንጌል ይስፋፋ ዘንድ እንደ ሎሌ ሸጠው። እዛ በመኮንኑ ቤት በጣም በወይን አትክልት ስፍራ ውስጥ የሚያገለግል ሆነ። ከዛ በኋላ ምን አደረገ? ድንቅ ታምራትን በማድረግ የተቆረጡ ወይን ቅርንጫፎች እንደገና ባንዴው እንዲለመልሙ፣ እንዲያብቡ፣ እንዲያፈሩ አደረገ። የሀገረ ገዢውን ልጅ ከሞት አስነሳ። ወዲያው የዛ ሀገር ሰዎች ሁሉ አምነው ተጠምቀው ቅዱስ ስጋውን ክቡር ደሙን አቀብሏቸዋል። እና አባ ጽጌ ድንግልም በዚህ ወቅት የቀኝ እጁ በተከለሽ ጊዜ የወይን ዘለላን ያበብሽ የበርተሎሜዎስ ወይኑ ማለቱ ክቡር ደሙን በአምሳለ ወይን የሰጠን ምግበ ርሁባን ስትየ ጽሙዓን ኢየሱስ ክርስቶስን በግብረ መንፈስ ቅዱስ በድንግልና ጸንሳ በድንግልና ወልዳ ማስገኘቷን ሲነግረን ነው። እንግዲህ የቀኝ እጁ በተከለሽ ጊዜ የወይን ዘለላን ያበብሽ የበርተሎሜዎስ ወይኑ በማለት ያመሰገናት። በተመሳሳይ መልኩ አባ ጊዮርጊስ ዘጋስጫም በመዓዛ ቅዳሴ ምስጋናው ላይ ምን ይላታል? ንኢ ማርያም ህንባበ ወይኑ ለበርተሎሜዎስ ሐዋርያ
ንዑድ ክቡር የሆነ የሐዋርያው የበርተሎሜዎስ የወይን ዘለላው ማርያም በረድኤት ነይ በማለት ያወድሳታል ማለት ነው። ስለዚህ ይሄ ምስጢር በደንብ አድርገው ሊቃውንቱ በተለይና አባ ጽጌ ድንግል እና አባ ገብረ ማርያም ዘደብርሃንታ እንደ ወርቅ አንከብለው እንደ ሸማ ጠቅለው በዚህ ደስ በሚያሰኘው የማሕሌተ ጽጌ ምስጋና ውስጥ አድርሰዋልና ቀጠለና የጴጥሮስ ጥላው ይላታል። ማርያም ለጴጥሮስ ጽላሎቱ የጴጥሮስ ጥላው ነሽ ይላታል። ወለ ጳውሎስ ሰበኑ የጳውሎስም ልብሱ ነሽ ይላታል። ይሄውም ከሐዋርያት ሥራ ምዕራፍ 5 ከቁጥር 15 ከ16 ካለው ቃለ እግዚአብሔር ተነስቶ ነው። ሐዋርያት ሥራ ምዕራፍ 5 ከቁጥር 15 ከ16 እንደምናነበው ስለዚህም ጴጥሮስ ሲያልፍ ይላል ጥላውም ቢሆን ከነርሱ አንዱን ይጋርዝ ዘንድ ድውያንን ወደ አደባባይ አውጥተው ባልጋ ላይ ያኖሯቸው ነበረ። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎችን ይሰበስቡ ነበር፣ ሁሉም ይፈወሱ ነበር ይላል። በተለይ ቅዱስ ጴጥሮስ በሚያልፍበት ጊዜ ጥላው እንግዲህ ጀንበር ስትጠልቅ ስታቆለቁል የሰርክ ጥላ 70 ጫማ ይሆናልና በዚያ ልክ ሕሙማን ሲተኙ የቅዱስ ጴጥሮስ ጥላው ሲነካቸው ይፈወሱ ነበረ። ክፉ መናፍስት ያላቸው ሁሉ ይሸሹ ነበር ይላል እና የጴጥሮስ ጥላው አንቺ ነሽ በማለት ያመሰግናታል። ቀጠለና ወለ ጳውሎስ ሰበኑ የጳውሎስ ልብሱ ነሽ ይላታል። ይኸውም የሐዋርያት ሥራ ምዕራፍ 19 ከቁጥር 11 እስከ 12 እንዲህ ይላል። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበረ። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበረ፣ ደዌያቸውም ይለቃቸው ነበረ፣ ክፉዎች መናፍስትም ይወጡ ነበር ይላል። ስለዚህ በቅዱስ ጳውሎስ ልብስ አጋንንት ይሸሹ ይለዩ ስለነበር የጴጥሮስ ጥላው የጳውሎስ ልብሱ ይላታል። ጴጥሮስ በጥላው መፈወሱ፣ ጳውሎስ በልብሱ እራፊ ጨርቅ መፈወሱ ቅድስት ድንግል ጌታን ብትወልድ ነው ይሁሉ ጸጋ ያገኙትና የጴጥሮስ ጥላው የጳውሎስ ልብሱ ነሽ ካለ በኋላ ይሄ ታላቅ ሊቅ ምን ይላል? ብኪ ምውታን ሕያዋነ ኮኑ የሞቱት በአንቺ ሕያዋን ሆኑ በማለት ደግሞ በምልጃዋ ብዙዎቹ ምውታን ቅድስት ድንግል ማርያም ከልጇ አማልዳ ወደ ሕያውነት ወይም ሕያዋን ወዳሉበት ወደ ገነት እንዲገቡ አድርጋለችና ባንቺ የሞቱት ሕያዋን ሆኑ ካለ በኋላ ምን ይላል ታላቁ ሊቅ? ሐዋርያት መላእክትን በሰማይ ገዙ ይላል። ይሄ እንግዲህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 3 ላይ ቅዱስ ጳውሎስ የዚህን ዓለም ነገስታት መኳንንት ይቅርና መላእክትን እንኳን ድንገዛ አታውቁምን ካለው ተነስቶ ነው እንግዲህ ዛሬ በዚህ የመጀመሪያው ማሕሌተ ጽጌ በተለይ የመስከረሙ 30 ላይ የሚነገረው ቃል እግዚአብሔር ይሄ ምንድነው? ሐዋርያት መላእክትን በሰማይ ገዙ የሚለው ቃል እንደ ቅዱስ ዮሐንስ አፈወርቅ ይላሉ ሊቃውንት። እንደ ቅዱስ ዮሐንስ አፈወርቅ እንግዲህ የተሰጣቸው የሐዋርያት ስልጣነ ክህነት የማሰር የመፍታት ሀብት ምን ያህል ኃያል መሆኑን ያመለክታል። በተለይ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ወዳጆቹ ነበሩ። በተለይ ንጉሥ አርቃዲዮስና ንግስቲቱ አውዶክሲያ ልጅ እየወለዱ ይሞትባቸዋል። በምን ምክንያት ነው እየወለድን የሚሞትብን ብለው ይጠይቃሉ። ደግ ሰው ባያነሳላችሁ ይሆናል አሏቸው። ከዛ ከዮሐንስ አፈወርቅ የበለጠ ደግ ሰው አለን ብለው ሴት ልጅ በወለዱ ጊዜ መተ ክርስትና አንሳልን ብለው ላኩበት። ሲሄድ በመንገድ መልአኩን አገኘው። ወዴት ትሄዳለህ አለው። መልአኩም ምን አለው? አሁን አንተ የምትሄድባትን ብላቴና ነፍሷን ከስጋዋ ለይታ አምጣ ብሎኝ ይሄዳለሁ ብሎ መለሰለት። ዮሐንስ አፈወርቅ ምንድነው ያለው? መልአኩን ነሲያ ሐዲስ ልደት ወይም ክርስትና ለመነሳት ገናናትና ቆየይ ላጥምቃት ብሎት ሄደ። ያውም ያለ እግዚአብሔር ፈቃድ እንዳትንቀሳቀስ በእግዚአብሔር ስም ብሎ የእግዚአብሔርን ስም ጠርቶበት ነበር የሄደው። አጥምቋት በሌላ መንገድ ነው የተመለሰ ዮሐንስ አፈወርቅ። የሚገርመው የካህናት ማዕርጋቸው ደግ እንደሆነ ሊታወቅ ወደ ላይም ወደ ታችም ሳይል ያ መልአከ እግዚአብሔር 10 ዓመት ከዚያው ስፍራ ነበረ እንደ ቆሞ የኖረው። ከ10 ዓመት በኋላ ለባል ታጅታ ይቺ ብላቴና ሀብት አግኝታለሽ መተባርካት ብለው ላኩበት። ዮሐንስ አፈወርቅም እሺ ብሎ በዚያ መንገድ ሲሄድ መልአኩን ቁሞ ነው ያገኘው። ምን ነው ከዚህ ቆመሃል ብሎ ዮሐንስ አፈወርቅ ሲጠይቀው መልአኩ የካህናት ማዕርጋቸው ደገኛ ነውና አንተ ቆይ ካልከኝ ወዲያና ወዲህ ብዬ አላውቅም ብሎታል። ከዚያ በኋላ ዮሐንስ አፈወርቅም አጥፍቻለሁ ብሎ መልአኩን ሂድ የታዘዝከውን አድርጋለው። ያው ነፍሷን ከስጋዋ ከለየ በኋላ ቢደርስ ያ ሙታ ሲላቀስ አገኘው።
አገኘ። ተውት ነገሩ ከወደ እግዚአብሔር የሆነ ነው ብሎ አጽናንቷቸው ሄዷል። ለዚህ ነው በአርኬ ላይ አርከስሉስ መላከ ሰማይ ቆመ 10 ዓመተ እንዘ ያርልግ ላይለ ወይ ወርል ታይተ በማለት እንግዲህ ያነሳው። ስለዚህ ሐዋርያት መላእክት በሰማይ ኮነኑ፣ ሐዋርያት መላእክትን በሰማይ ገዙ በማለት የተሰጣቸው በምድር ያሰራችሁት በሰማይ ታሰረ ይሁን፣ በምድር የፈታችሁት በሰማይ ተፈታ ይሁን ብሎ ወልደ እግዚአብሔር ኢየሱስ ክርስቶስ ስልጣን ሰጥቷቸዋልና ይህንን ምስጢር ነው እንግዲህ ከቅዱስ ጳውሎስ መልእክት ተነስቶ ሊቆ የጠቀሰው። እንደገና ሌላ ትርጓሜ ያለው ቅዱስ ጳውሎስ ምንድነው? የዚህን ዓለም ነገስታትን መኳንንትን ይቅርና አጋንንትን እንኳን እንድንገዛ አታውቁምን ሲል ነው እንግዲህ። ይኸውም ሊታወቅ በተለይ አንድ የሚጠቀስ ታላቅ ቅዱስ አለ፣ ሚልኪ ይባላል። በተለይ የሮሙ ንጉስ ሴት ልጅ ነበረችው። ጋኔን ይጥላታል፣ ክፉ መንፈስ አድሮባት። ወዲያው ጋኔኑ ከሚልኪ ቁልዝማዊ በቀር የሚያስወጣኝ የለም ብሎ ለፈለፈ። እንግዲህ አጋንንት የለፈለፉት ሁሉ እውነት አይደለም። በጣም መጠንቀቅ አለብን። ብዙዎች ጋኔኑ እንዲህ ብሎ ጮኋል፣ እንዲህ ብሎ ተናግሯል፣ እሱ የሐሰት አባት ነው፣ ዋ በኋላ ሐሰት ይላል። ስለዚህ የጋኔንን የሐሰት መልእክት ሳይሆን ቅዱሳት መጻሕፍትን ነው መመርመር ያለብን፣ የሊቃውንት ንግግር ነው። ምክንያቱም የዲያብሎስ ምስክርነት ምን ያህል የታመነ ነው። የሐሰት አባት ብሎ ኢየሱስ ክርስቶስ አስተምሯልና ሆን ብሎ ነው የለፈለፈው። ከሚልኪ ቁልዝማዊ በቀር የሚያወጣኝ የለም ማለቱ ተንኮል ነው። ሚልኪ ከገዳሚ አልወጣም ብሎ ብጽዓት ነበረው። አያችሁ የሰይጣን ፈተና። ያንን ቅዱስ አባት ለማውጣት ሲል ሆን ብሎ ከሚልኪ በቀር የሚያወጣኝ የለም ብሎ ያው ጋኔኑ ጮኸ። ያን ጊዜ ያው የሮሙ ንጉስ ካለ ይዛችሁ ሚልኪን አምጡልኝ ብሎ 4 ቤት ጭፍራ ወደ ሚልኪ ወዳለበት ገዳም ነበረ የሄደው። ወዲያው እነሱ ከበዓቱ ሲደርሱ የንጉስን መልእክት ነግረው ሂድልን አሉት። እርሱ ከበዓቴ ወይም ከዋሻ እንዳልወጣ ብጽዓት አለብኝ አላቸው። እነርሱ ደግሞ ንጉስ ደግሞ ካላመጣችሁ ትቀጣቸዋለሁ ብሎናል አሉት። በሉ በቃ እኔ በዚህ አንቀል በምን ያህል ቀን ደረሳቸው አላቸው። በአመት ብለው መለሱለት። አሁንም ሂዱ ነው እመጣለሁ ብሎ ሰደዳቸው። በሚደርሱበት ቀን ያው ደመና ጠቅሶ ከበር ተገናኝተዋል። ወዲያው ለንጉሱ የሚልኪን መምጣት ነግረውት ወጥቶ ተቀብሎት ያው ይዞ ሲገባ ያ ሰይጣን ጥሏት ወጥቼ ሄዳለሁ ሲል እንግዲህማ ወዴት ትሄዳለህ ብሎ ቢያማትብበት ያው ክፉ መንፈስ 40 ቀን ተሰቅሎ በጠፈር ላይ በህዋ ላይ ቆይቷል። ይሄ እንግዲህ በጣም የሚገርም ተአምር ነው። ይህ ብቻ ሳይሆን ለፈረስ ለበቅሎ የሚያጠጡበት ገብላተ እብን የተባለ ታላቅ የደንጊያ ገንዳ ነበረ። በእውነት አሸክሞ ገዳሙ ድረስ ይህን ሰይጣን ወስዶታልና ወሐዋርያት መላእክት በሰማይ ኮነኑ ብሎ ሊቁ ይህን የቅዱስ ጳውሎስን ጥቅስ እንደ ወርቅ አንከብሎ እንደ ሸማ ጠቅሎ አምጥቶታል። ስለዚህ ሰው የተስርናዩ ለታዲዮስ ወለበርተሎሜዎስ ወይኑ እንተ ጸገይኪ አስካለ በዕለተ ተከለኪ እደየማኑ ማርያም ለጴጥሮስ ጽላሎቱ ወለጳውሎስ ሰበኑ ብኪ ንውታን ሕያዋን ኮኑ ወሐዋርያት መላእክት በሰማይ ኮነኑ ተብሎ ሌሊት ምስጋና ሲደርስ ይህን ሁሉ ምስጢር በማወቅ በመረዳት አብራችሁ ከሊቃውንቱ ጋር እንድታመሰግኑ አደራ ላለሁ። ሌላው ክቡራን ተመልካቾቻችን እንግዲህ የመስከረም 30 የመጀመሪያው ሳምንት የማሕሌተ ጽጌ የመጨረሻው ደግሞ ሁላችሁ የምትወዱት በየሳምንቱ ተደጋግሞ የሚደርስላችሁ ክበበ ጌራ ወርቅ የሚለው ነው። እሱን ደግሞ ትርጓሜውን ነግራቸዋለሁ። ክበበ ጌራ ወርቅ ጽሩይ ምንቆ ባህሪ ዘያሃቱ ዘተጽፈ ብኪ ትእምርተ ስሙ ወተስካረ ሞቱ አክለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪኒ ይሰግዱ እቱ። ይሄ በጣም እጅግ የሚገርም ምስጋና ነው። ወደ አማርኛ ስንመልሰው የስሙና የሞቱ መታሰቢያ ባንቺ የተጻፈብሽ የሚያበራ ከሆነ እንቆ ባህሪ ይልቅ የጠረራ ወርቅ ክበብ ያለው የራስ ቁር የጊዮርጊስ የመንግስቱ የራስ ልብስ ጌጥ ሽልማት የአበባ አክሊል ማርያም ሆይ አንቺ ለእርሱ ሁሉን ታሰግጅለታለሽ፣ ታንበረክኪለታለሽ፣ እርሱ ግን ለአንቺ ይሰግዳል የሚል ልዩ ምስጋና ነው። እንግዲህ ሊቃውንቱ አባ ጽጌ ብርሃን፣ አባ ገብረ ማርያም የደረሱትና አራተኛው ልዩ የማሕሌተ ጽጌ ምስጋና ይሄኛው ነው። ወደ ትርጓሜ ውስጥ እንምጣ። በተለይ ቅዱስ ጊዮርጊስ ሰማዕትነትን በሚቀበልበት ሰዓት ሚያዝያ 23 የገሉ መጽሐፍ እንደሚናገረው ምን ይላል? የክብር ባለቤት ጌታችን ሰማያዊ መጎናጸፊያን ወይም ልብስን አጎናጸፈው። በእንቆ ባህሪ ያጌጠ ከጥሩ ወርቅ የተሰሩ መከራ በተቀበለባቸው 7 ዓመታት ልክ ከዕፀ ሕይወት አበቦች የተሰሩ አክሊሎች ያሉበትን ዘውድን አቀዳጀው ይላል።
በደንብ አስተውሉ። ከዕፀ ሕይወት አበቦች የተሰሩ አክሊሎች ያሉበትን ዘውድን አቀዳጀው ይላል። ስለዚህ ነው የስሙና የሞቱ መታሰቢያ በአንቺ የተጻፈብሽ የሚያበራ ከሆነ ዕንቁ ባህር ይልቅ የጠራ ወርቅ ክበብ ያለው የራስ ቁር የጊዮርጊስ የመንግስቱ የራስ ልብስ ጌጥ ሽልማት የአበባ አክሊል ማርያም በማለት ሊቃውንቱ ያመሰገኑት። እንግዲህ አክሊለ ጽጌ ይሏታል እመቤታችንን። የአበባ አክሊል ጊዮርጊስ ከዕፀ ሕይወት አበቦች የተሰሩ 7 አክሊሎችን ነው ክርስቶስ ያቀዳጀውና ያቺ ከዕፀ ሕይወት የተሰራሽ የአበባ አክሊል አንቺ ነሽ ይላታል። ምክንያቱም ቅድስት ድንግል ማርያም በሕይወት ዛፍ በሕይወት አበባ ትመሰላለች። ልጇ ኢየሱስ ክርስቶስ ደግሞ በሕይወት ዛፍ ውስጥ ባለው ፍሬ ሕይወት ይመሰላል። ይኸውም ሄኖክ አባታችን ምን ይላል? 7 ተራራዎችን በገነት እንደተመለከተ የመዓዛ እጽዋት እንደከበቧቸው ቅጠሏ የማይጠወልግ አበባዋ የማይረግፍ ልዩ እንጨትን እንዳሸተተ ይጽፋል። በጣም ይገርማል። ይሄ በጣም እጅግ የተለየ ምስጋና ነው። አበባዋ የማይረግፍ ፍሬዋ አበባዋ የማይጠወልግ ፍሬዋ የማይረግፍ ዛፍን ተመለከተ። ሊቃውን ሲተረጉሙ ያቺ የገነት ዛፍ ቅድስት ድንግል ማርያም ናት፣ ምሳሌዋ ነው። አበባው እንደማይረግፍ ቅጠሏ እንደማይጠወልግ ቅድስት ድንግል ማርያምም ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ማኅተመ ድንግልናዋ የማይለወጥ ጽኔት መሆኗን ለመጠቆም ነው። ፍሬው የፍሬ ሕይወት የኢየሱስ ክርስቶስ አምሳል ነው ብለው ይተረጉሙታል። ለዚህ ነው ሊቁ ምን ይላታል? ኦ ድንግል ኦ መገነት ዘተከላ የማነ እግዚአብሔር ወአጽገያ ኃይለ መንፈስ ወአፍሬያ ጽላሎተ አብ የአብ ቀኝ የተከላት ይላታል። ኦ ድንግል ኦ መገነት ዘተከላ ወአጽገያ ኃይለ መንፈስ የመንፈስ ቅዱስ ኃይል እንድታብብ ያደረጋት ወአፍሬያ ጽላሎተ አብ የአብን ጥላ ከፍሬ ያደረሳት የገነት ዛፍ ይላታል። ስለዚህ ቅድስት ድንግል ማርያም መዓዛ ንጽሕና መዓዛ ቅድስናን ያስገኘች በመሆኗ በዕፀ ገነት ትመሰላለች። ፍሬ ሕይወት ኢየሱስ ክርስቶስን በማስገኘቷ ደግሞ በገነት ዛፍ ትመሰላለች። ሊቁ ቅዱስ ያሬድ በአንቀጸ ብርሃን ላይ እንደተናገረ ያቺን የሕይወት ዛፍ ፍሬን የተሸከመችው የገነት ዛፍ የገነት አበባ ኪሩብ ወይም ሱራፊ ወአዘዞሙ ለኪሩቤል ወለሱራፊል ዘውስተዲሆሙ ሰይፈ እሳት እንተ ትትመያየት ከመ ይቀቡ ፍናጸ ሕይወት ይላል። ኪሩብና ሱራፊ የምትገለባበጥ የእሳት ሰይፍ ይዘው ይጠብቋት ነበረ። ምክንያቱም ሕይወትን ስለተሸከመች ሕይወትን ስለያዘች። በተመሳሳይ መልኩ ይላል ቅዱስ ኤፍሬም ሶርያዊ ሲተረጉመው እውነተኛውን ፍሬ ሕይወት የተባለ ጌታን ቅድስት ድንግል በማኅፀኗ ተሸክማለችና ልክ እንደ ሱራፊ ልክ እንደ ኪሩብ ሆኖ አረጋዊ ዮሴፍ ይጠብቃት ነበር ይላል። ስለዚህ ቅዱስ ጊዮርጊስ የተቀዳጀው የፍላወር ኦፍ ላይፍ የዕፀ ሕይወት አበባ በእመቤታችን ምሳሌነቱ የእመቤታችን በመሆኑ እንግዲህ ታላቁ ሊቅ አክሊለ ጽጌ ማርያም በማለት የአበባ አክሊል ማርያም ካለ በኋላ ዘተጽፈ ብኪ ትእምርተ ስሙ ወተስካረ ሞቱ የጊዮርጊስ የስሙም የሞቱም መታሰቢያ የተጻፈብሽ ይላታል። እንግዲህ ታላቁ ሊቅ ሊቀ ጠበብት አስራደ ይሄን ይተረጉሙታል። በጣም የከበሩ ሊቅ ናቸው። በጣም ያስደንቃሉ። ምን አሉ? ትእምርተ ስሙ የስሙ ምልክት የተጻፈብሽ መባሏ እመቤታችን ማርያም ስሟ ራሱ እንዴት ደስ ይላል! ማርያም እና ቅዱስ ጊዮርጊስም ስሙ ተጽፎባታል። ማለት ማር ጊዮርጊስ ይባላል። ለምሳሌ ማር ይስሐቅ፣ ማር ኤፍሬም እንደምንለው ማር ጊዮርጊስ ተብሎ ይጠራል። እና ማርያም ከሚሉት ስሞቿ የፊደሎቿ ቀለማት ሆያት ሁለቱም በስሙ ቅጽል ይነገራል። ከፊት ሆኖ ማር ጊዮርጊስ ይባላል። ስለዚህ የስሙ ምልክት የተጻፈብሽ ወተስካረ ሞቱ የሞቱ መታሰቢያ ይላታል። እንግዲህ የሞቱ መታሰቢያ መባሏ ቅድስት ድንግል ማርያም አንደኛው ነሐሴ 16 ነው የቅድስት ድንግል ማርያም ያው በዓለ ዕርገቷ። የቅዱስ ጊዮርጊስም ፍልሰተ አጽሙን በተመሳሳይ መልኩ ነሐሴ 16 ወደ ልዳ ሆኗል። በአካለ ነፍስ ይጸልይ ነበረ። ደምርኒ ምስለ ፍልሰትኪ ደምርኒ እሙ ምስለ ፍልሰትኪ የጌታዬ እናቱ አጽሜ አንቺ ወደ ሰማይ ወደ በፈለስሽበት ወይም ከዚህ ዓለም ወደዛኛው ዓለም በተሸጋገርሽበት ነሐሴ 16 የኔም ፍልሰቴ እንዲሆን አድርጊ ብሎ ይማጸናት ነበረ። እመቤታችንም አማልዳ በዓለ ዕርገቷን ከበዓለ ፍልሰቱ ጋር እንዲተባበር ሆኗልና ነሐሴ። ስለዚህ ወተስካረ ሞቱ ሞት
ትንሣኤ፣ ሞት መቀበር፣ ትንሣኤ፣ ሞት መቀበር፣ አጽመ ፍለስ፣ ትንሣኤ እነዚህ የተሳሰሩ አብረው የሚነገሩ ናቸውና ወተስካረ ሞቱ በማለት ያነሳታል። ሊቀ ጠበብት ደግሞ ምን ይላሉ? ቅዱስ ጊዮርጊስ 3 ጊዜ ሞቱ፣ 4ኛ ላይ ፍጹም ክብርን አግኝቷል። 7 አክሊላትን ከጽዮት አበባ የተሰሩ አክሊላትን ተቀዳጅቷልና ማርያም የሚሉትን ፊደላት 4 ናቸው። ይሄን ይጠቁማል በማለት ያመሰጥሩታል። አንቲ ኩሎ ታሰግድ ይሉት፣ አንቺ ሁሉም ታሰግጅለታለሽ፣ ወለኪኒ ወይም ወለኪስ ይላሉ ይሰግዱት፣ እሱ ግን ላንቺ ይሰግዳል በማለት ደግሞ ሊቃውንቱ ይጽፋሉ። ይሄም ምንድነው? ደብረ ምጥማቅ ላይ ትዝ ይላችሁ እንደሆነ ቅድስት ድንግል ማርያም ከግንቦት 21 እስከ ግንቦት 25 ትገለጽ ነበረ፣ ጉልላቱ ላይ ትገለጽ ነበረ። መጀመሪያ የሚመጣው ቅዱስ ጊዮርጊስ ነበር ይላል። ቅዱስ ጊዮርጊስ እጅ ይነሳታል፣ ከፈረሱ ወርዶ ይንበረከክ ነበር ከፊቷ ይላልና ህዝቦቹ ደግሞ ቅዱስ ጊዮርጊስን ለማየት የለመኑት እሱን ሲያዩ የአክብሮት ስግደት ለቅዱስ ጊዮርጊስ ሲሰግዱ እሱ ደግሞ ለአምላኩ እናት የአክብሮት ስግደት ያቀርብ ነበረ ደብረ ምጥማቅ ላይና አንቺ ሁሉም ታሰግጅለታለሽ ወለኪን ይሰግዱት እሱ ግን ላንቺ ይንበረከካል በማለት የቅዱስ ጊዮርጊስንም ክብር አባ ጽጌ ድንግል አባ ገብረ ማርያም ዘደብረሃንታ በዚህ በማህሌተ ጽጌ ምስጋናቸው ላይ አድርሰዋል። በረከታቸው ረድኤታቸው ከሁላችን ጋር ይሁን። እንግዲህ ይሄ የእሁዱ የመስከረም 30 ማህሌተ ጽጌ ነው ክቡራን ተመልካቾቻችን። ስለዚህ ይህን ሰምታችሁ በፍጹም በረከት እንድትቆሙ አደራ ላለው። ሌላ አንድ መዝሙሩንና ሰላሙን ተርጉሜላችሁ አበቃለሁ። ሰቆቃወ ድንግል በዕለቱ የሚባለው በስመ እግዚአብሔር ስሉስ ሕጸተ ግጻዌ ዘአልቦ ሰቆቃወ ድንግል ጽሕፍ በቀለመ አንብ ወአንጠብጥቦ ወይሌ ወላ ለይበል ዘአንበቦ ከመሃ ሐዘን ወተሰዶ ሶበ በኩለሄ ረከቦ ረዮ ለይብኪ አይነ ልብ ዘቦ። በአንድነቱ ምንታዊ በሶስትነቱ ርባይ በሌለበት በእግዚአብሔር ስም እንባን እንደ ቀለም ጠብ በማድረግ የድንግል ልቅሶ ጽፋለሁ። ያነበበው ወዮ እያለ ያልቅስ። እንደርሷ ሐዘንና ስደትን በሁሉ ጊዜ ሲያገኘው የልቡን አይን ያለው አይቶ ያልቅስ በማለት እንግዲህ በተለይ ሰቆቃወ ድንግል ደራሲ የእመቤታችን የቅድስት ድንግል ማርያም ስደቷ ነውና በተለይ ስደቷን በማሰብ እያለቀሰ ደርሶታል። እንደ ቀለም እንባውን ጠብጠብና ረዮ ለይብኪ አይነ ልብ ዘቦ የልቡና አይን ያለው ይህን አይቶ ያልቅስ ይላል። እንግዲህ አይነ ልቡና የሚባል አለ። በልቡና ይህን ሰቆቃወ ድንግል ስንጸልይ ወይም ስንቆመው የቅድስት ድንግል ማርያም ስደቷን እያሰብ እንድናለቅስ ጭምር ያሳሰበው ነው። ስደቷን በሌላ ጊዜ በስፋት ማቀርብላችሁናል ክቡራን ተመልካቾቻችን። ሌላው መዝሙሩን መተርጎም ይገባኛል። ከዚህ በኋላ ሁሌ በየሰናብቱ በሰንበታቱ መዝሙር ይቆማል። በተለይ ቅዱስ ያሬድ የደረሰው ሊቃውንቱ ይቆሙታል። ስለዚህ በተለይ ከመዝሙሩንና ሰላሙን ተርጉሜላችሁ መርሃ ግብሩን አበቃለሁ። የእመቤታችን በረከቷ ይደርብን። እንግዲህ ቅዱስ ያሬድ የደረሰው ይህ መዝሙር ሃሌሉያ 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 ትወድሶ መርዓትን ዘትብል አወልድ ሆየ ንጹሕ ሐቅለ ንራይ ለእመ ጸገየ ወይም ወለእመ ፈሬ ሮማን አሰርገወ ሰማየ በከዋክብት ወምድረኒ በስነ ጽጌያት እስመ ውእቱ ወልድ ዋህድ እግዚአ ለሰንበት ትወድሶ መርዓቶ ተብሎ ወልድ ሆየ ቃልከ አዳም። እንግዲህ ትወድሶ መርዓት በየአንቀጹ ይገባል። ከጊዜ አንጻር ነው ዋናውን ዘሩን የነገርኳችሁ። ወደ አማርኛ ሲተረጎም ሃሌሉያ 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 ይሄ ምስጋናው ይታወቃል። ምስጋና ይግባውና ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር ወልድ ወንድሜና ወደ ዱር እንሂድ ወይን አብቦ እንደሆነ ሮማንም አፍርቶ እንደሆነ እናይ ዘንድ በማለት ሙሽሪት ታመሰግነዋለች። ሰማይን በከዋክብት ምድርንም በአበቦች ውበት አስጌጠ። ተቀዳሚ ተከታይ የሌለው ወልድ ዋህድ የሰንበት ጌታዋ ነውና ሙሽሪት ወልድ ወንድሜ ቃል ያማረ ነው ትለዋለች በማለት እንግዲህ ቅዱስ ያሬድ ነው የደረሰው። በጣም ይገርማል። እንግዲህ ትወድሶ መርዓት ሙሽራውን ሙሽሪት ናት። እንግዲህ ወልድ ወንድሜ ወደ ዱር እንሂድ ምትለው ይላል። እንግዲህ ይሄ እንግዲህ ከሰሎሞን መኃልይ ተነስቶ ነው። በተለይ በመኃልየ መኃልይ ምዕራፍ 7 ቁጥር 13 ላይ ከተነገረው ሰሎሞን ሙሽሪትን በምእመን በቤተ ክርስቲያን መስሎ ሙሽራውን ደግሞ መራዊ ሰማያዊ በተባለው በኢየሱስ ክርስቶስ መስሎ ተገልጾለት ያመሰገነው ምስጋና ነውና ወልድ ብሎ ጌትነቱን ይናገራል። የክርስቶስ የአብ የባህሪ ልጅ መሆኑን እሁየ ወንድሜ በማለት ደግሞ ፍጹም የኛን አካል ባህሪያችንን ባህሪ ማድረጉን ይናገራል። ስለዚህ
ሙሽሪት ቤተክርስቲያን ሙሽሪት ምእመን ወልድ ዋህድ ኢየሱስ ክርስቶስን ወደ ዱር እንሂድ ትለዋለች፣ ወደ እርሻው ቦታ እንሂድ ትለዋለች ይላል። ምን ማለት ነው እንግዲህ? ዱር የተባለ የምእመናን ልቡና ነው። እንግዲህ ምክንያቱም በዮሐንስ ወንጌል ምዕራፍ 4 ቁጥር 35 ላይ አዝመራው አሁን እንደነጣ እርሻውን ተመልከቱ ይላል። እንግዲህ አትክልት ስፍራው የወይኑ ባለቤት ራሱ ኢየሱስ ክርስቶስ ነውና እንሂድ ትለዋለች። ምክንያቱም ምእመን ወይም ሙሽሪት የተባለችው ኢየሱስ ክርስቶስ በስጋውና በደሙ የተዋሃዳት የምእመን ሰውነት ብቻዋን ፍሬ ልታፈራ አትችልም። ስለዚህ ወልደ እግዚአብሔር ኢየሱስ ክርስቶስን ና ትለዋለች። እንግዲህ በሙሽራ ተመስሏል ጌታችን። ሙሽራውን ትቀበሉ ዘንድ ደናግል ውጡ ይላል የማቴዎስ ወንጌል ምዕራፍ 25 ላይ። ዮሐንስ መጥምቅም ምን ይላል? ዘቦቱ መርዓት መርዓዊ ውእቱ፣ ሙሽሪት ያለው እርሱ ሙሽራ ነው ይላል። ሙሽሪት የተባሉ ምእመናን ናቸው። በእነሱ ላይ ደግሞ በስጋውና በደሙ የተዋሃዳቸው መርዓዊ የተባለ ኢየሱስ ክርስቶስ ነውና መርዓዊ ሰማያዊ ኢየሱስ ክርስቶስን በሙሽሪት የተመሰሉ ምእመናን ክርስቲያኖች ወደ ዱር እንሂድ ይላሉ። ወደ አዝመራው ወደ ልቡናችን እስቲ እናስገባ ይሉታል ነው። ወደ ዱሩ እንሂድ። ለእመ ጸገየ ወይን አብቦ እንደሆነ ወለእመ ፈርየ ሮማንም አፍርቶ እንደሆነ በማለት እንግዲህ የወይን አበባን በምግባር የሮማን ፍሬ በትሩፋት ይመስለዋል። እንግዲህ ወይን ምግባራችን አብቦ እንደሆነ እንየው ዘንድ ሮማን የተመሰለ ፍሬ የሃይማኖት፣ የምግባር፣ የንጽህና፣ የቅድስና፣ የትዕግስት፣ የፍቅር፣ የመንፈስ ፍሬ ቅዱስ ጳውሎስ የዘረዘራቸው የመንፈስ ፍሬ አፍርቷልና ወደ ዱር እንሂድ ትለዋለች ሙሽሪት ምእመን መርዓዊ ክርስቶስ። ይሄ ነው እንግዲህ ሌሊት የሚቆመው ልዩ ዝማሬ፣ ልዩ ዝማሬ። ይቀጥልና ቅዱስ ያሬድ አሰርገወ ሰማየ በከዋክብት፣ ሰማይን በከዋክብት አስጌጠ፣ ምድርንም በአበቦቹ በታስጌጠ ይላል። እንግዲህ የእግዚአብሔር ስራው ድንቅ እኮ ነው። አያችሁ ቅዱስ ያሬድ ስለ ከዋክብት ይጽፋል። አብዛኞቹ ምንም ባለማወቅ ስለ ከዋክብት፣ ስለ አበቦች፣ ስነ ፍጥረትን ማያደንቁ ሰዎች አሉ። ስነ ፍጥረትን ካላደነቅን ምኑን በምድር ላይ መመላለሳችን ምኑን ነው? ለአንክሮ ተፈጥሯል፣ እናደንቃለን። ለተዘክሮ ተፈጥሯል፣ እናስብባቸዋለን። ለምግበ ስጋም ተፈጥረዋል፣ እንመራመርባቸዋለን፣ እንመገባቸዋለን። ይሄ እና ቅዱስ ያሬድ ነው የሚለው ሰማይን በከዋክብት ምድርን በአበቦቹ ውበት አስጌጠ ይላል። እንግዲህ እግዚአብሔር የፈጠረው ከዋክብት ስፍር ቁጥር የለው። እንደ ሳይንሱ እንኳን ሳይንቲስቶች በሚናገሩት መሰረት ወደ 200 ቢሊየን ትሪሊየን ከዋክብት በእኛው ሁለንታ ወይም ጋላክሲ ውስጥ አሉ። ወይም 200 ሴክስቲሊየን ይላል። እንግዲህ 23 ዜሮ መጨመር ማለት ነው። 7 ቢሊየን ለሚመላው የዓለም ሕዝብ ከዋክብት ይከፋፈሉ ቢባል ለእያንዳንዳችን አንዳንድ ትሪሊየን ከዋክብት በነፍስ ወከፍ ይደርሰናል ማለት ነውና እኛ መቁጠርም ማየትም ያቃተንን እሱ ግን በየስማቸው ይጠራቸዋል በማለት ዳዊት ይናገራልና አሰርገወ ሰማይን በከዋክብት አስጌጠ፣ ምድርን ደግሞ በአበቦቹ ውበት አስጌጠ ይላል። እንግዲህ እንደምታውቁት ወደ 391,000 የእጽዋት ዝርያ አለ። 391,000 ከነዛ መካከል እንግዲህ ወደ 369,400 የአበባ ዛፎች አሉ። እግዚአብሔር ያሳያችሁ 369,400 የአበባ ዛፎች አሉ። እነዚህን ሁሉ የፈጠረ ማን ነው? ባለቤቱ ኢየሱስ ክርስቶስ ነው። ስለዚህ አሰርገወ ሰማይን በከዋክብት አስጌጠ ወምድረኒ በስነ ጽጌያት። እሱ ማን ነው አለ? እስመ ውእቱ ወልድ ዋህድ እግዚአ ለሰንበት፣ የሰንበት ጌታዋ ተቀዳሚ ተከታይ የሌለው ወልድ ዋህድ ነው። ስለዚህ ትወድሶ መርዓቶ ተብሎ ሙሽሪት መርዓዊ ሰማያዊ ወልድ ዋህድ ስጋን የተዋሃደ ወልድ ዋህድ ኢየሱስ ክርስቶስን ምን ትለዋለች? ቃል ከአዳም ንግግር ያማረ ነው ትለዋለች ይላል። እንግዲህ ምክንያቱም ከአምስቱ ገበያ ሕዝብ የቃሉን ንግግር ለመስማት ይከተሉት ነበረ። ትምህርቱን ለመስማት ጡም ለጉርኤ ነቢብከ ንግግር ለጉሮሮ የጣፋጭ ነው ከማርና ከሶከር ይልቅ ጣፈጠኝ እንዳለ ዳዊት ቃል ከአዳም ቃል ያማረ ነው ብላ ሙሽሪት ቤተክርስቲያን ሙሽሪት ምእመን መርዓዊ ሰማያዊ ጌታዋ ፈጣሪዋ ሕይወቷ ንጉሷ እረኛዋ ኢየሱስ ክርስቶስን ትለዋለች ብሎ ቅዱስ ያሬድ ከዚህ ሁሉ ቃለ እግዚአብሔር ያገናኘው እንግዲህ መዝሙር ይቆማል። መጨረሻ የምተረጉምላችሁ ሰላሙ ነው። ሰላሙም ምን ይላል? ሃሌሉያ እንዳለ ሆኖ ነሁ አስተራየ ጽጌ መርዓቱን ይትቤ ወልድ ሁየ ይንእስ ከርቤ እንባቆም ነቢ ግብረ ምግባሩ ለወልድ አንከርኩ ይቤ ንጉሠ ሰላም ክርስቶስ አብይ ልዕልናከ ወመንክር ስብሐቲከ
ለዕረፍት ሰንበተ ሰራይከ እነሆ አበባ ታየ። ሙሽሪት ወልድ ወንድሜ ከርቤን ይሸታል አለች። ነቢይ ዕንባቆም የወልድን ሥራ አደነቅሁ አለ። የሰላም ንጉሥ ክርስቶስ ልዕልና ታላቅ ምስጋና ድንቅ ነው፣ ለዕረፍት ሰንበትን ሰራህ በማለት እንግዲህ ጽጌ ኢየሱስ ክርስቶስ መገለጡን ቅዱስ ያሬድ ይጽፋል። በተለይ በመኃልየ 2 ላይ እስመናሁ ክረምት አለፈ እነሆ ክረምቱ አልፏልና ይላል። ወዝናብ ገባለሊሁ ዝናብም ወደ ኋላ ወደ በጋነት ተመልሷል ካለ በኋላ ጽጌ አስተራየ በውስተ ምድርና አበባ በምድራችን ታየ ይላል። እስመናሁ ክረምት አለፈ እነሆ ክረምቱ አልፏልና በማለት የ5500 ዘመን መከራም በክረምት መሰለ። ወዝናብ ገባለሊሁ ዝናብም ወደ ኋላው ተመልሷል ማለት የ5500 ዘመን ዝናመ መከራ በዲያብሎስ ላይ መመለሱን ጽጌ አስተራየ በውስተ ምድርና አበባ በምድራችን ታየ በማለት አበባ ክርስቶስ ከቅድስት ድንግል በነሳው ሥጋ መገለጡ ተናግሯልና ጽጌ አስተራየ አበባ ክርስቶስ ታየ በማለት ያሬድ በሰላሙ ያመሰግናል። ከዛ በኋላ ሙሽሪት ምን ትላለች? ወልድ ወንድሜ ከርቤን ይሸታል በማለት በተለይ እፍረት ምዑዝ መዓዛ ቅዱሳን ኢየሱስ ክርስቶስ መሆኑን ምእመን መመስከሯን ይናገራል። ከዛ በኋላ ዕንባቆም የወልድ ክርስቶስን ስራውን አይቶ እንዳደነቀ ያሬድ እንደገና ይናገራል። ይኸውም ዕንባቆም 3 ላይ ስታነቡ እግዚኦ ሰማይኩ ድምፀኮ ፈራይኩ አቤቱ ድምፅህን ሰምቼ ፈራሁ ርኢኩ ግብረከ ወአንከርኩ አሁንም ስራህን አይቼ አደነቅሁ በማእከለ ክልኤ እንስሳ ርኢኩከ ይላል። ይሄ በጣም ምስጢር ያለው ነው። አቤቱ ድምፅህን ሰማሁ ሰምቼ ፈራሁ ማለቱ ቅድመ ዓለም ከአብ ያለ እናት ተወለድኩ ሲሉ ሰማሁ ሰምቼ ፈራሁ ማለቱ ነው። ርኢኩ ግብረከ ወአንከርኩ ዛሬም ስራህን አይቼ አደነቁ ማለት ዛሬም ከድንግል ያለ አባት መወለድህን አይቼ ስራህን አደነቁ ማለቱ ነው። መንፈስ ቅዱስ የራቀውን አቅርቦለታል። በሁለት እንስሶች መካከል አየሁ በማለት ደግሞ በላምና በአህያ መካከል ተኝቶ ላምና አህያ እስትንፋሳቸውን ሲገብሩለት ተመልክቷልና ይሄን ተናገረ። እንደገና እግዚኦ ሰማይኩ ድምፀኮ ፈራይኩ አቤቱ ድምፅህን ሰምቼ ፈራሁ ማለት ጨለማን አልብሰ ዲያብሎስን እንጦርጦስ ስትጥለው ጣለው ሲሉ ሰማሁ ሰምቼ ፈራሁ ርኢኩ ግብረከ ወአንከርኩ ዛሬም በመስቀል ድል ስትነሳው አይቼ አደነቅሁ። በሁለት በማእከለ ክልኤ እንስሳ ርኢኩከ በሁለት እንስሶች መካከል አየሁ ማለት በፈያታዊ ዜማና በፈያታዊ ዘጸጋም መካከል መሰቀሉን አንድም በዮሴፍና ኒቆዲሞስ መገነዛቸውን ከዚህና ከጎንና ከጎን ሆነው ሊቁ ተናገረ። በመቀጠል ምን አለ? ክርስቶስ አብይ ልዕልና ታላቅ ነው፣ ምስጋናህም ድንቅ ነው። ለዕረፍት ሰንበተ ሰራይከ ለዕረፍትም ሰንበትን ሰራ በማለት ምስጋናውን ይደመድማል ማለት ነው። እንግዲህ ክቡራን ምእመናንና ምእመናት የመስከረም 30 ማሕሌተ ጽጌ የሰቆቃወ ድንግል የመዝሙሩ ትርጓሜ ይህን ይመስላል። እናንተም ሌሊት ቆማችሁ በረከት እንድትሳተፉ አደራ እላለሁ። በዕለቱ ግን በሊቃውንቱ የሚቀርበውን ወረብ በዚህ ዩቲዩብ ቻናሌ አስተላልፍላችኋለሁ። መልካም ማሕሌት ይሁንላችሁ። የቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።